ሰላም ክቡራትና ክቡራን እንደምን አላችሁ? ይህ አሳዋቂ ሚዲያ ነው። በዛሬው ጥንቅራችን በኦሮሚያ ስለቀጠለው ግድያ፣ በድሬዳዋ ጦርነት ከ43 በላይ ታጣቂዎች ስለመገደላቸው ዝርዝር መረጃ ትሰሙበታላችሁ። ወቅታዊ ፈጣንና ታማኝ መረጃ እንዲደርሳችሁ ከአሳዋቂ ሚዲያ ጋር ይወዳጁ እያልን ወደ መረጃው እናልፋለን። በምስራቅ አርሲ ሽርካ ወረዳ ሄላ ዘባባ ቀበሌ ከሚኖሩ ኦርቶዶክሳውያን 3ቱ መገደላቸውና 4ቱ መታገታቸው ተሰምቷል። በወረዳው ባለፉት 2 ዓመታት ከ115 በላይ ኦርቶዶክሳውያን መገደላቸውንና ከ16 በላይ አብያተ ክርስቲያናት መዘጋታቸው ታውቋል። ጥቅምት 17 ቀን 2018 ዓ.ም ከሌሊቱ 4 ሰዓት አካባቢ በምስራቅ አርሲ ሽርካ ወረዳ ሄላ ዘባባ ቀበሌ አርሴማ አጥቢያ የሚኖሩ ምዕመናን በታጠቁ ኃይሎች በአሰቃቂ ሁኔታ 3ቱ መገደላቸውና 4ቱ ደግሞ መታገታቸው ተገልጿል። የተገደሉት ምዕመናን ውስጥ የአንዱ ሟች አባትና ወንድም መታገታቸው የተረጋገጠ ሲሆን ታፍነው የተወሰዱት ምዕመናን ስለሚገኙበት ሁኔታ አይታወቅም ተብሏል። በመረጃው እንደተነገረው የሞቱት 3 ኦርቶዶክሳውያን በትላንትናው ዕለት ጥቅምት 18 ቀን 2018 ዓ.ም ስርዓተ ቀብራቸው ተፈጽሟል። ከ2016 ዓ.ም መስከረም 2 ጀምሮ እስከ 2017 ዓ.ም ድረስ ያለማቋረጥ በወረዳው ከ115 በላይ ምዕመናን የተገደሉ ሲሆን 27 ኦርቶዶክሳውያን ደግሞ አሁንም ድረስ ታግተው ያሉበት እንደማይታወቅ ነዋሪዎቹ ለጣቢያችን ገልጸዋል። በግድያ ያላበቃው መከራና ስቃይ በሽርካ ወረዳ ብቻ በ9 ቀበሌዎች በሺዎች የሚቆጠሩ ኦርቶዶክሳውያን መፈናቀላቸውን በመረጃው ተጠቅሷል። ይህ በእንዲህ እንዳለ በወረዳው ካሉ 37 አብያተ ክርስቲያናት ውስጥ ከ16 በላይ የሆኑት አገልግሎት የማይሰጡ መሆናቸው፣ ከእነዚህም መካከል 3ቱ ሙሉ በሙሉ መዘረፋቸው የደረሰን መረጃ ያመለክታል። የኦርቶዶክሳውያኑ መገደል እንዲቆም ለሀገረ ስብከቱና ለመንግስት አካላት በተደጋጋሚ ሪፖርት ቢደረግም ምላሽ እያገኙ አለመሆናቸውን ያነሱት ነዋሪዎቹ በዚህም አካባቢው በከፍተኛ ስጋት ውስጥ ይገኛል ሲሉ ተናግረዋል። በተለይም በሀገረ ስብከት ደረጃ ለተፈናቀሉት ወገኖች ድጋፍም ሆነ ማጽናኛ ለማድረግ ጥረት ባለመደረጉ ማዘናቸውን የአካባቢው ምዕመናን ገልጸዋል። እየደረሰ ያለው የሰው ሕይወት እልፈት፣ መታገትና የንብረት ውድመት ችግር እልባት እንዲያገኝ የቅድስት ቤተ ክርስቲያንና የመንግስት ባለድርሻ አካላት አሁንም ትኩረት ሰጥተው ኃላፊነታቸውን እንዲወጡ ጥሪ ቀርቧል። በተያያዘ ዜና በኦሮሚያ ክልል አርሲ ሀገረ ስብከት ጉና ወረዳ ኖኖ ጃዊ ቀበሌ ውስጥ በታጠቁ ኃይሎች በተፈጸመ ጥቃት የ2 ዓመት ሕፃንን ጨምሮ 14 ንጹሐን ዜጎች መገደላቸውን ማህበረ ቅዱሳን ቴሌቪዥን የወጣው መረጃ አመልክቷል። ጥቃቱ በአካባቢው ማህበረሰብ ዘንድ ከፍተኛ ፍርሃትና ስጋትን አስነስቷል። ከስፍራው የወጣው መረጃ እንደሚያመለክተው ጥቃቱ የተፈጸመው ረቡዕ ጥቅምት 13 ቀን 2018 ዓ.ም ከሌሊቱ 6 ሰዓት ገደማ ነው። ታጣቂዎቹ የኦርቶዶክስ ተዋሕዶ እምነት ተከታይ የሆኑትን እነዚህን ግለሰቦች በየቤታቸው በኃይል አስወጥተው በጥይት እንደገደሏቸው ተገልጿል። ከተጎጂዎቹ መካከል 6 ጥቃት ከመፈጸሙ 1 ቀን ቀደም ብሎ ታፍነው መወሰዳቸውንም መረጃው አክሏል። በዚህ አሰቃቂ ጥቃት ሕይወታቸውን ካጡት መካከል የ2 ዓመት ሕፃን እንዲሁም የ76 ዓመት አዛውንት ይገኙበታል። በተጨማሪም 2 ሰዎች በደረሰባቸው ከባድ ጉዳት ምክንያት ለተሻለ ሕክምና በአቅራቢያው ወደምትገኘው አቦምሳ ከተማ መወሰዳቸው ታውቋል። የሟቾች የቀብር ስነ ስርዓት በአካባቢው በሚገኘው በገገሌ፣ በአለ ወልድ እና በሞዬ ቅዱስ ዮሐንስ አብያተ ክርስቲያናት እንዲሁም በየመኖሪያ ቀያቸው መፈጸሙ ተገልጿል። ይህ ጥቃት በአካባቢው ሲፈጸም የመጀመሪያው እንዳልሆነ ለማወቅ ተችሏል። በተመሳሳይ ከዚህ ቀደም 8 የእምነቱ ተከታዮች በታጣቂዎች መገደላቸው ይታወሳል። ምንም እንኳን ጥቃቱን የፈጸመው አካል ማንነት በመረጃው ላይ በግልጽ ባይጠቀስም የአርሲ ዞንን ጨምሮ በኦሮሚያ ክልል የተለያዩ አካባቢዎች በመንግስት ሸኔ ተብሎ የሚጠራው የኦሮሞ ነጻነት ሰራዊት ወይም ኦነግ እና ሌሎች ታጣቂ ቡድኖች ይንቀሳቀሳሉ። በእነዚህ አካባቢዎች በሚፈጠሩ ግጭቶች ወቅት ንጹሐን ዜጎች በተደጋጋሚ ለጥቃት ሲዳረጉ ቆይተዋል። ጥቃቱን ተከትሎ በአካባቢው የተፈጠረውን ውጥረት ለማረጋጋት የሀገር መከላከያ ሰራዊት በስፍራው መሰማራቱ ተገልጿል። ሆኖም የአካባቢው ነዋሪዎች በቀጣይ ሊፈጠር በሚችል ጥቃት ከፍተኛ ስጋት ውስጥ እንደሚገኙ መረጃው አመላክቷል። የማህበረ ቅዱሳን ቴሌቪዥን ዘገባ በቀበሌው ያለው ስጋት ከፍተኛ በመሆኑ የሀገረ ስብከቱ ጽሕፈት ቤት ከመንግስት ጋር በቅርበት በመስራት የባሰ ችግር እንዳይፈጠር መከላከል እንዳለበት አሳስቧል። እስካሁን ድረስ ከፌዴራልም ሆነ በክልሉ መንግስት ጥቃቱን አስመልክቶ በይፋ የተሰጠ መግለጫ የለም። ወደ ተከታዩ ጥንቅራችን ስናልፍ በድሬዳዋ በተደረገ ጦርነት ከ43 በላይ የሸኔ ታጣቂዎች መደምሰሳቸውን የድሬዳዋ ፖሊስ አስታውቋል። ከቅርብ ጊዜ ወዲህ በኦሮሚያና በሶማሌ ክልሎች መካከል ያለው አለመግባባት ወደ ግጭት አድጎ በርካቶች ከመኖሪያ አካባቢያቸው ተፈናቅለዋል። በሁለቱ ክልሎች አለመግባባት ዙሪያ የፌዴራል መንግስቱ ምንም አይነት መፍትሄ ያላስቀመጠ ሲሆን ግጭቱ በፌዴራል ደረጃ ባሉ የሁለቱ ክልሎች ባለስልጣናት ሳይቀር ቅሬታ መፍጠሩ ተረጋግጧል ነው የተባለው። የሰሞኑ የድሬዳዋው ጦርነትም ከዚሁ ጋር ቁርኝት እንዳለው በመነገር ላይ ነው። በድሬዳዋ የተከሰተው ጦርነት ራሱን ከኦሮሞ ነጻ አውጪ ድርጅት ነጥሎ
ወደ ትጥቅ ትግል የገባው የኦነግ ሸኔ አባላት ናቸው የተባሉ ታጣቂዎች ወደ ከተማዋ ዘልቀው በመግባት ጥቃቱን መፈጸማቸውን ተከትሎ የተወሰደ እርምጃ በርካቶች ተደምስሰው ቀሪዎቹ በድሬዳዋ ፖሊስ ቁጥጥር ስር መዋላቸው ተሰምቷል። ከኦነግ ሸኔ ታጣቂዎች ጋር በተገናኘ አመራር በመስጠትና ቡድኑን በማደራጀት የኦዴፓ ብልጽግና አባላት በተደጋጋሚ ክሶች የሚሰሙባቸው ሲሆን ኦዴፓ ከጉዳዩ ጋር በተገናኘ ለሚቀርብበት ክስ ምንም አይነት ምላሽ ሲሰጥ አይደመጥም። በፌዴራል መንግስቱ የሚመራው የምስራቅ ኢትዮጵያ ጥምር ኃይል በሶማሌና ኦሮሚያ አዋሳኝ ቦታዎች ላይ ከመስከረም እስከ ጥቅምት 2018 ዓ.ም ድረስ በተቀናጀ ሰላም የማስከበር ተግባር በማከናወን ላይ መሆኑንና ከዚሁ ጋር በተያያዘ የኦነግ ሸኔ ታጣቂዎችና አመራሮች ላይ እርምጃ መወሰዱ በመነገር ላይ ነው። የዚህን የተቀናጀ ሰላም የማስከበር ተግባር በተመለከተ ጋዜጣዊ መግለጫ የሰጡት የድሬዳዋ ፖሊስ ዋና ኃላፊ ኮሚሽነር አለሙ ሙግራ እንደገለጹት ታጣቂዎቹ ላይ እርምጃ የተወሰደው የአካባቢውን ሰላም ለማደፍረስ የሚሰሩ አካላት ላይ መሆኑን አረጋግጠዋል። ጉዳዩ ላይ ከኦነግ ሸኔ በኩል የተሰጠ ማረጋገጫ ባይኖርም የመንግስት ታጣቂ ኃይሎች በኦሮሚያ ክልል የወሰዱት ጥቃት ሰላማዊ ዜጎችን ማዕከል ያደረገና ለበርካታ ሰላማዊ ዜጎች መገደል ምክንያት መሆኑን ከዚህ በፊት መግለጹ ይታወቃል። ክቡራትና ክቡራን ለዛሬ ያዝንላችሁ መረጃ የተከታተላችሁትን ይመስላል። ተጨማሪ መረጃ እንዲደርሳችሁ ቤተሰባችን ይሁኑ እያልን በሌላ ጥንቅር እስክንገናኝ ቸር ይግጠመን።